ትምህርታቸው ተቤት የሚያመጣባቸው ሰዎች አሉ በልካቸው የማይቆሙ የቀለም ትምህርት ይማርና ተፍሲር ላይ ትንታኔ ሊሰጥ ይፈልጋል ሌላም ጉዳይ ላይ እንደዚህ አይነት ይሄ ከአርሽ በላይ ሆነ አልሆነ እናንተ ምን አገባችሁ ረሱል ሰለላሁ ዐለይሂ ወሰለም ያችን ሴት ነፃ ላውጣት እንዴ ሲላቸው አምጣት አሉት መጣች የጠየቋት የመጀመሪያ ጥያቄ ምንድነው የመጀመሪያ ጥያቄ አይን አላህ صحيح مسلم ያለ አላህ የት ነው ብለው ጠየቋት ስለማያስፈልግ ነው አላህ የት ነው في السماء አለች من انا انت رسول الله ከዛስ ምን አሉ اعتقها فانها مؤمنه አማኝነት ነፃ አውጣት አማኝነቷ የተረጋገጠው ሁለት ጥያቄ መልሳ ነው የአላህን የትነት ከአርሽ በላይ እንደሆነ ከሰማያት በላይ እንደሆነ የመልእክተኛውን መልእክተኝነት ተናገረች እቺ ተራ በገረኛ ነች ዛሬ የበርካታ ሀገር ጠቅላይ ሙፍቲዎች የበርካታ ሀገር ሁሉም አይደለም የበርካታ ሀገር ጠቅላይ ሙፍቲዎች የትልልቅ ዩኒቨርሲቲ ፕሬዝዳንቶች አስተማሪዎች አይን አላህ ብትላቸው አይባልም ነው የሚለው አይባልም አይነ ተብላ ይጠየቅም ይላል ያቺ ሴት ባሪያ ከነሱ በብዙ ጥፍ የተሻለች ነች ዒልሟን እያወራን እንጂ ደረጃዋን በተመለከተ ሰሃቢያ መሆኗ ብቻውን በቂ ነው ስለ ደረጃዋ አይደለም የምናወራው ከነሱ ጋር ተወዳደር ግን ዒልምይን ተራ የነብዩ ሰለላሁ ዐለይሂ ወሰለም የዒልም ማዕድ ተገኝታ መካፈል የማትችል በግረኛ ባሪያ የሆነች እሷ ያላትን ነገር ተመልከቱ በተመሳሳይ ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደጠየቁት ሌሎችም አይን አላህ እያለ የጠየቁበታል አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ በአንድ በግረኛ አጠገብ ሲያልፉ በግ ሽጥልኝ አሉት የኔ አይደለም ባለቤቱ የለም አላቸው ቀበሩ ተኩላ ወሰዳት ትላለህ አሉት እየቀለዱ ነው ተኩላ ወሰዳት ትላለህ አሉት አይን አላህ አላቸው ወደ ላይ አንጋጡ አላህ የት ሆኖ ነው ይሄን የምለው አላቸው አማና ነው አላህ ያየኛል እያለ እኔ የበለጠ አይን አላህ ላይ ተገባኝልኝ አሉ እሱንም በጎቹንም ገዝተው ነፃ አድርገው በጎቹን ሰጡት አይን አላህ ማለት ጥፋት ቢሆን ስህተት ቢሆን አይን አላህ ሄዶ ነበር ኢብኑ አባስ ሱለይማን አተይሚ ረሂመሁላህ እንደዚህ ነው አይን አላህ ተብዬ ብትጠየቅ في السماء ብዬ መልሳለሁ አሉ መረጃ የመጣበት ስለሆነ እነዚህ ግን አይን አላህ አይባልም ይላል የተመጠመው ጥምጣም ትልቅ ነው ስሙ ትልቅ ነው ብትናገር ዓሊም ተቻለ ነው የሚባለው ዒልሙ ግን እንዲህ አይነት አይን አላህ አይባልም ይላል እና ምንድነው የሚባለው በዚህ መልኩ አይገለጽ አላህ በአይን አይገለጽም እና ለምን ገለጹት መልእክተኛ ሐዲሱን ضعيف አንተን ሐዲሱን የምታውቀው እነ ሙስሊም ናቸው እንዲህ አይነት ድፍረት ነው ያለው እና ከሱናም በርካታ መረጃዎች ናቸው ያሉት طيب እንዳልኩት በዚህ ላይ ያለው መረጃዎች ብዙ ናቸው